ወጪ ለመቆጠብ ሲባል ከተለመደው ዝቅ ባለ ዋጋ የህንፃ ንድፍ ማሰራት መዘዙ ብዙ ነው። እንዴት አላችሁ? እስቲ አብረን እንመልከት። የመጀመሪያው የጥራት መቀነስ ነው። በአብዛኛው ረከስ ባለ ዋጋ የሚሰሩ ዲዛይኖች የሚጠቀሟቸው ጥሬ እቃዎች ከደረጃ በታች የሆነ ጥራት ሲኖራቸው ለአደጋ እንዲሁም ደግሞ ለኪሳራ የሚያጋልጡ ናቸው። ሁለተኛ የአደጋ ተጋላጭነት። ረከስ ባለ ብር የሚሰሩ ዲዛይኖች የግንባታ ደህንነት ህጎችን የማይከተሉ ስለሆኑ ሰውና ንብረትን አደጋ ላይ ሊያጋልጡ ይችላሉ። ሶስተኛ ተጨማሪ አላስፈላጊ ወጪ። ጥራት በሌላቸው ጥሬ እቃዎች የምንሰራው ህንፃ ለጥገና በሚል ሰበብ አዲስ ህንፃ ወይም ደግሞ አዲስ ግንባታን ማስገንባት የሚችል ተጨማሪ ወጪ ያስወጣናል። አራተኛ የህግ መተላለፍ። ርካሽ ዲዛይኖች መደበኛ የግንባታ ህጎችን የሚከተሉ ስላልሆኑ ከተጨማሪ ወጪ እስከ የህግ ቅጣት ድረስ ሊያስከትሉብን ይችላሉ። ከዲዛይን ጀምሮ ሙሉ የግንባታ ሂደታችሁን እንከን አልባ በሆነ መንገድ መጨረስ የምትፈልጉ ከሆነ በግንባታ እንዲሁም ማማከር ረጅም የስራ ልምድ ባላቸው አርክቴክቶችና ኢንጂነሮች ወደ ተመሰረተው አፍሮሰንስ ቢዝነስ ኤንድ ቴክኖሎጂ ግሩፕ ኢንጂነሪንግ ብቅ ይበሉ። ለተጨማሪ መረጃ በስልክ ቁጥሮቻችን ይደውሉ።